ሰላም እንደምን አላችሁ? ዛሬ ይዤላችሁ የመጣሁት አድቫንስድ ዳታቤዝ ቻፕተር 2 ከባለፈው የቀጠለ ነውና አብራችሁን ቆዩ። በባለፈው ትምህርታችን ከዚህ ትሪትስ ቱ ዳታቤዝ ከሚለው መሰለኛ ቆምና ከዛ የቀጠለውን ፓርት 2 ዛሬ ይዤላችሁ እመጣለሁ። በየሳምንቱና በየቀኑ እንደዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ላይክ ሸር ለጓደኞቻችሁ ደግሞ ሸር በማድረግ ቤተሰብ ይሁኑ። አብራችሁን ቆዩ። ባለፈው ካውንተር ሜዠርስ ካን ቢ ኢምፕሊመንትድ ሚል አንድ ታይፕስ ኦፍ ትሪትስ እነዚህ የሚከላከል አራት ካውንተር ሜዠሮች አይተናል። አንዱ ከነዛ ውስጥ አክሰስ ኮንትሮል ሲሆን ሁለተኛው ኢንፈረንስ ኮንትሮል፣ ሶስተኛው ደግሞ ፎሎ ኮንትሮል ነው ማለት ነው። ኢንክሪፕሽንም አለ። አክሰስ ኮንትሮል ምንድነው ያልነ? አንድ ተጠቃሚ ምን ስፔሲፊክ የተሰጠውን ታስክ ብቻ ከዳታቤዙ ምን እንዲያደርግ አክሰስ እንዲያደርግ መፍቀድ ማለት ነው። ይሄ አንድ ትሪቶችን እንዲያስቀርልና ያደርገዋል። ሁለተኛ ደግሞ ምን ኢንፈረንስ ኮንትሮል የምንለው ደግሞ ምን በስታቲካል ዳታቤዝ ውስጥ ምን ማድረግ የሁሎችን ብዙ ዳታ ሊኖር ይችላል። ከነዛ ዳታ ውስጥ እንደ አቨሬጅ ወስደን ጠቅለል ያለ ነገር ጀነራላይዝ አድርገን ምን ኮንክሉድ መስጠት አንድ ለዳታቤዝ ሴኩሪቲ ጥብቅ ኢንፈረንስ ኮንትሮል አንድ ታይፕስ ኦፍ ትሪት ነው ማለት ነው። ታይፕስ ኦፍ ትሪትን ምንልበት ፕሮቴክት የምናደርግበት አንድ ኮንትሮል አይነት ነው። ፍሎ ኮንትሮል ማለት ደግሞ ኢንፎርሜሽን ወደ አልተፈለገ ሰው ምን ፎሎ እንዳያደርግ ያንን ነገር ኮንትሮል የሚያደርግልን ማድረግ ደግሞ አንድ ታይፕ ኦፍ ትሪትስ እንጠብቃለን ማለት ነው። ኢንክሪፕሽን ደግሞ ዳታችን ወደ ማይነበብ ፎርማት መቀየር ማለት ነው። ወደ ማይነበብ ፎርማት ስንቀይር አንድ ሃከር ምን ሊያደርግ ይችላል? ያንን ዳታ አክሰስ ሊያደርገው ይችላል፣ ግን መጠቀም አይችልም ማለት ነው። ምክንያቱም አንሬዴብል የሆነ ፎርማት ስለሆነ መጠቀም አይችልም። ምን ኬዩን ካላገኘው ምን ማድረግ ዲክሪፕት ማድረግ ስለማይችል ኬዩን ካገኘው በዛ ወይ ምን ዳታቤዝ ሴኩሪቲያችንን ከተለያዩ ትሪቶች መጠበቅ እንችላለን ማለት ነው። ቀጣይ የምናየው ደግሞ ዳታቤዝ ማኔጅመንት ሲስተም ታይፒካሊ ኢንክሉድ ዳታቤዝ ሴኩሪቲ and authorization subsystem that responsible for ensuring the security portions of database against unauthorized access ዳታቤዛችን ከተለያዩ ያልተፈለገ ምን unauthorized access መጠበቅ ይገባናል ማለት ነው። ሁለት አይነት ዳታቤዝ ሴኩሪቲ የምንጠብቅበት ምን ሜካኒዝሞች አሉ። እነዛ ሜካኒዝሞች ዲስክሪሽናሪ ሴኩሪቲ ሜካኒዝም እና ማንዳቶሪ ሴኩሪቲ ሜካኒዝም የሚባሉ ሁለት አይነት ሴኩሪቲ ሜካኒዝሞች አሉ። ከመጀመሪያው ስንነሳ ምንድነው the security mechanism of database management system must include provision for restricting access to the database as a whole አጠቃላይ ዳታቤዛችን ምን ማድረግ ሪስትሪክት ማድረግ አክሰስ ሁሉም ሰው ምን አክሰስ እንዳያደርግብን ምን ሪስትሪክት አድርገን ምን ምንልበት ምን ጠብቅበት መንገድ ሴኩሪቲ ሜካኒዝም አሉ ማለት ነው። this function is called access control ይባላል። አክሰስ ኮንትሮል ማድረግ ማለት ምን ይዝልናል? ዩዘር አካውንት እና ፓስወርድ ፈጥረን ምን የሎጊን ፕሮሰስን ምን አፕላይ አድርገን ዳታቤዛችን ካልተፈለገ ተጠቃሚ መከልከል እንችላለን ማለት ነው። the security problem associated with database is that of controlling the access statical database. አንድ የሴኩሪቲ ፕሮብለም ምን statical database access ሊያደርግ ይችላል in which you provide statical information or summarize of value based on various criteria. ይሄ statical database ማለት ጠቅለል ካለ የሆነ 10 ዳታ ቢኖር ለምሳሌ ከ10 ውስጥ ጠቅለል ያለ አንድ ጀነራላይዝ አድርገን የሆነ ዳታ ስለነዛ ዩዘሮች ብንሰጥ ስለዛ ዳታ ብንሰጥ ያን ስታቲካል ዳታቤዝ ይባላል ማለት ነው። ስታቲካል ዳታቤዝ ደግሞ ሴኩሪቲ ፕሮብለም አለበት ማለት ነው። ይሄ ደግሞ ምን ይይዛል? የኢንፈረንስ ኮንትሮል ሜዠርስ
ይህን ችግር ሊያመጣ ይችላል። ይህ ችግር ደግሞ ምንድን መሰላችሁ? ከጠቅላላው ኮንክሉድ አድርገን ከሰጠነው ዳታ በመነሳት የኢንዲቪዥዋሉን መረጃ በቀላሉ ሊያገኙት፣ የተለያዩ ቲዎሪዎችን በመጻፍ በቀላሉ ሊያገኙት፣ አክሰስ ሊያደርጉት ይችላሉ ሀከሮች ማለት ነው። አንድ ይሄ ችግር አለበት ናን ስታቲካል ዳታቤዝ ሴኩሪቲ ማለት ነው። አናዘር ሴኩሪቲ ኢዝ ፎሎ ኮንትሮል። ፎሎ ኮንትሮል ማለት ምን? ኢንፎርሜሽናችን ወደ ተፈለገ አንአውቶራይዝድ ዩዘር እንዳይጠቀመው ፎሎ ኮንትሮሉን መጠበቅ ማለት ፍሰቱን፣ የዳታ ፍሰቱን መጠበቅ ወደ አልተፈለገ ሰው ተጠቃሚ እንዳይሄድ ማለት ነው። ቻናል ዛት ፓስዋይ ፎር ensuring to follow implicitly in way that violate the security policy of organization are called covert channel ይላል። another security is data encryption ነው። data encryption ስንል ደግሞ ምን መሰላችሁ? ዳታችን ወደ የተለያዩ እንትኖች እንዳይጠቀሙብን ሀከሮች ምን ማድረግ ኢንክሪፕት ወደ ማይነበብ አንሬዴብል ወደሆነ ፎርማት መቀየር ማለት ነው። that means which is used to protect sensitive data ሴንሲቲቭ ዳታዎችን መጠበቅ እንችላለን። በምን? በዛ ወይ ዳታን ኢንክሪፕት በማድረግ ማለት ነው። using encryption method the data is encoded using some encoding algorithm ዳታን ኢንክሪፕት ለማድረግ ምን ኢንኮዲንግ አልጎሪዝምን እንጠቀማለን። unauthorized user who access encoded data will have difficulty deciphering it, but unauthorized users are given decoding or decrypting algorithm to decipher data. መጀመሪያ ፕሌን ቴክስት ይኖረናል። ያንን ፕሌን ቴክስት ዳታን ኢንክሪፕት ካደረግነው በኋላ ወደ ሲፈር ቴክስት ይቀየራል። ያንን ሲፈር ቴክስት ምን ዲክሪፕሽን ካልተጠቀመ ምን አንሬዴብል ፎርማት እንደሆነ ይቀመጣል ማለት ነው። ለዛ ደግሞ ዲክሪፕሽን ምን ያስፈልጋል? ኬ ያስፈልጋል። ያንን ኬ በመጠቀም የመጣልን ዳታ ምን ዲክሪፕት በማድረግ ወደ ሚነበብ ወይም ሪዴብል ወደ ፎርማት መቀየር እንችላለን ማለት ነው። ቀጣይ ደግሞ የምናየው ዳታቤዝ አድሚኒስትሬተር ኢዝ ሴንትራል አውቶሪቲ ፎር ማኔጂንግ ዳታቤዝ ሲስተም። ዳታቤዝ ሲስተሙን ምን አጠቃላይ መሪ ማኔጅ አድርጎ የሚይዝልና ዳታቤዝ አድሚኒስትሬተር ይባላል። ይሄ ኃላፊነት ብዙ አለበት። ዘ ዳታቤዝ አድሚኒስትሬተርስ ሪስፖንሲቢሊቲ ኢንክሉድ ምን አለ? ጋራንቲንግ ፕሪቪሌጅ ቱ ዩዘርስ ዊች ኒድ ቱ ዩዝ ዘ ዳታቤዝ ሲስተም። ለተጠቃሚዎች ምን ፈቃድ ይሰጣል? ሲስተሙን አክሰስ እንዲያደርጉት የተለያዩ ፈቃዶች ይሰጣል። ማን? ዳታቤዝ አድሚኒስትሬተር። ሁለተኛ ደግሞ ክላሲፋይንግ ዩዘርስ ኤንድ ዳታ አኮርዳንስ ዊዝ ዘ ፖሊሲ ኦፍ ኦርጋናይዜሽን። በኦርጋናይዜሽኑ ፖሊሲ መሰረት መርህ መሰረት ዩዘሮች የተለያዩ ዳታዎችን አክሰስ እንዲያደርጉ ምን ማድረግ ክላሲፋይ ማድረግ ስራ ይሰራል ማለት ነው። ጠቅላላ the database administrator is responsible for the overall security of the database system. ጠቅላላ የዳታቤዝ አድሚኒስትሬተር ኢዝ ጠቅላላ የዳታቤዝ ሲስተሙን ሴኩሪቲ ይጠብቃል ማለት ነው። ቀጣይ የምናየው ደግሞ the database administrator has database account in the database management system. በዳታቤዝ ውስጥ የሆነ አካውንት ይኖረዋል። ማን? ዳታቤዝ አድሚኒስትሬተር። ያን አካውንት ምን ይባላል? ሱፐር ዩዘር አካውንት ይባላል። አብዛኛው ጊዜ እንደዚህ ሆኖ አንዳንድ ጊዜ እንደዚህ ብሎ ሳምታይምስ ይጠራል ማለት ነው። ማን? ሱፐር ዩዘር አካውንት ተብሎ ማን? ዳታቤዝ አድሚኒስትሬተር ማለት ነው። እነዚህ ዚስ አካውንት ፕሮቫይድስ ይህ አካውንት ደግሞ ምን ሱፐር ዩዘር አካውንት የሚባለው ወይም የዳታቤዝ አድሚኒስትሬተር አካውንት ምን ነገሮች ማድረግ ይችላል? አካውንት ክሬት፣ ፕሪቪሌጅ ጋራንቲንግ፣ ፕሪቪሌጅ ሪቮኬሽን፣ ሴኩሪቲ ሌብል አሳይመንት 4 ነገሮች ማድረግ ይችላል። ፕሮቫይድ ማድረግ ይችላል። ምን አካውንት ይፈጥራል፣ ለተጠቃሚዎች ፕሪቪሌጅ ጋራንቲንግ ፈቃድ ይሰጣል፣ ወይም ደግሞ ያንን ደግሞ የሰጠውን ፈቃድ መልሰው መቀበል ይችላል። ሴኩሪቲ ሌብል አሳይመንትን ደግሞ ምን ያደርጋል? ፕሮቫይድ ያደርጋል ማለት ነው። እነዚህ ቀጣይ የምናያቸው ደግሞ አክሰስ ፕሮቴክሽን ዩዘር አካውንት ኤንድ ዳታቤዝ ኦዲት። ዳታቤዝ ኦዲት ማለት ምን? ጠቅላላ በዳታቤዛችን ማን ገባ፣ መቼ እና የት
እና እንዴት አደረገው የሚለውን ነገር ዳታቤዝ ውስጥ የሚሰራውን ነገር በሙሉ የሚመዘግብልና ዳታቤዝ ኦዲት ይባላል። ይሄ ለምን ይፈጥራል ካላችሁ እንዴት ይሰራል ወይም ደግሞ ለምን ይደረጋል ካላችሁ ለምን መሰላችሁ እንዴት እንደሚደረገው ዳታቤዛችን ማን አክሰስ እንዳደረገው መቼ በምን ሰዓት የት እንዴት እንዳደረገው ምን መዝግቦ ስለሚይዝልና ለሴኩሪቲ የሆነ ነገር ችግር ቢፈጠር ያንን አንድ ሰው ተጠያቂ ማድረግ ይቻላል፣ በቀላሉ ማግኘት ይቻላል ማለት ነው። በዚህ ወይ ምን ዳታቤዝ ኦዲት ያስፈልጋል። whenever a person or group of person need to access a database system, individual or group must apply first to their account. Database administrator will then create new account ID. አዲስ አካውንት አይዲ ይፈጥራል and ፓስወርድም ይፈጥራል። እዛ በዛ በፈጠረው ዩዘር ኔም ወይም አካውንት አይዲ እና ፓስወርድ አማካኝነት ዳታቤዝን አክሰስ ማድረግ ይችላል ማለት ነው። the user must log into the database administrator database management system by entering account ID and password whenever database is access needed. አሁን ያልኩት ማለት ነው። ቀጣይ የምናየው ደግሞ ምን መሰለኝ database system must also keep track of all operation። ጠቅላላ database ሲስተሙ ሁሎችን ኦፕሬሽን ምን አድርጎ ይዝልናል ጠብቆ ይዝልናል ማለት ነው። to keep a record of all updates applied to the database and of the particular user who applied each update, we can modify system log አጠቃላይ አፕዴት የሚሆኑትን መቼ እንደተጀመረ ያንንተም በሲስተም ሎግ ውስጥ ተመዝግቦ ይቀመጣል ማለት ነው። which includes an entry for each operation applied to the database that may be required for the recovery for transaction failures or system crash ቢያጋጥም አጠቃላይ የትራንዛክሽን ፌለር ወይ የሲስተም ክራሽ ቢያጋጥም በዛ ሲስተም ሎግ በሚባል ማስታወሻ ውስጥ የተሰሩትን አፕዴት የሆኑትን ነገሮች በሙሉ ማግኘት ለሪከቨሪ እንጠቀምበታለን ማለት ነው። ማንን ሲስተም ሎግ የሚለውን ነገር ማለት ነው። ቅድም ያልኳችሁ ዳታቤዝ ኦዲት ያልነው ዳታቤዝ ኦዲት ቅድም ለሴኩሪቲ ሲባል የምንጠቀመው እንደ ሲስተም ሎግ አይነት ነው ማለት ነው። እሱን ቅድም ተረድታችሁኛል ብዬ አስባለሁ። ቀጣይ የምናየው ዲስክሪሽናሪ አክሰስ ኮንትሮል። ይሄ ምንድነው? ቅድም ታያችሁ ዳታቤዝ ሴኩሪቲ ሜካኒዝም ውስጥ አንዱ ነው። ታይፒካል ሜቶድ ኦፍ ኢንፎርሜሽን አክሰስ ኮንትሮል ኢን ዳታቤዝ ቤዝድ ኦን ዘ ጋራንቲንግ ኤንድ ሪቮኪንግ ፕሪቪሌጅ። ይሄ ምን ይሰራል? ለተጠቃሚው ለዩዘሩ ጋራንቲንግ እና ሪቮኪንግ ፕሪቪሌጅ በመስጠት ምን የሚሰራ አንድ ዳታቤዝ ሴኩሪቲ ሜካኒዝም ማለት ነው። ታይፕ ኦፍ ዲስክሪሽናሪ ፕሪቪሌጅ ሁለት አይነት አሉ፣ አካውንት ሌብል እና ሪሌሽን ሌብል። አንድ ተጠቃሚ ዩዘር አካውንት ሌብል ላይ ሆነ ማለት ምን ማድረግ ይችላል? at this level the database administrator specifies the particular privilege each account holds independently of relation the database ምን ማድረግ ይችላል? ያንን አካውንት ሆልደር ቤዛሊ በዛ ውስጥ ደግሞ ክሬት ቴብል ማድረግ ይችላል ማለት ነው። ሪሌሽን ሌብል የምንለው ደግሞ ምን ማድረግ መሰላችሁ? ሪሌሽን ሌብል ላይ ሆነ ማለት the data can control the privilege to access each individual relation or view in the database አጠቃላይ በዳታቤዙ ያለውን ሪሌሽን እንዲያይ ምን አክሰስ ፕሪቪሌጅ መስጠት ማለት ነው፣ መስጠት ይችላል። the privilege that account level ሆነ ማለት ምን ማድረግ ይችላል? create schema or create table privilege ፈቃድ መስጠት ይችላል። ምን create view privilege መስጠት ይችላል። archive privilege እና drop privilege መስጠት ይችላል። አንድ ምን ዩዘር አካውንት ሌብል ላይ ሆነ ማለት ነው። ሁለተኛው ደግሞ ሪሌሽን ሌብል ላይ ሆነ ማለት ያን ዩዘር ምን ማድረግ ፕሪቪሌጅ መስጠት ይችላል? ቤዝ ሪሌሽን ኢን ቨርቹዋል ሪሌሽን ጋራንቲ ሪቮኪንግ ፕሪቪሌጅ ጀነራሊ ፎሎ አን አውቶራይዜሽን ሞዴል ፎር ዲስክሪሽናሪ ፕሪቪሌጅ ነው ናስ አክሰስ ማትሪክስ ሞዴል ያ ምን ማድረግ ይችላል? አፕዴት ማድረግ ይችላል እና የተለያዩ አፕዴት ዲሌት እነዚህ ሴሌክት የማድረግ ፈቃድ የመስጠት እንትን ይኖራቸዋል፣ ፕሪቪሌጅ ይኖራቸዋል ማለት ነው። ዘራው ማትሪክስ ኤም ሳብጀክት ቢሆኑ በራው አይነት አሁን ለምሳሌ በራው በማትሪክስ ፎርም ብናየው በራው ሳይድ ሳብጀክት የሚባሉት ዩዘር አካውንት እና ፕሮግራም ቢኖሩ በኮሎመን ደግሞ ኦብጀክት የሚባሉ ቢኖሩ ሪሌሽን ሪከርድ ኮሎመን ቪው እና ኦፕሬሽን ቢኖሩ
በዚህ ውስጥ ምን ተጠቃሚው each position the matrix represent the type of privilege read write update subject it holds on object ሶ በኦብጀክት ውስጥ ምን ማድረግ read write update የማድረግ ፈቃድ የመስጠት እንትን አለ ፕሪቪሌጅ አለው ማለት ነው። ማን ሪሌሽን ሌቭል የሆነ ማለት ነው። ቀጣይ ደግሞ to control the guaranteeing and revoking of relation privilege each relation r is in a database assigned owner account so በዛ ዳታቤዝ ሪሌሽን ያለ እንትን የማግኘት ሪሌሽን ፕሪቪሌጅ የማግኘት ጋራንቲንግ ወይ ሪቮኪንግ የመስጠት እንትን ሲኖረው ኦነር አካውንት ይባላል ማለት ነው። which typical the account that was used when the relation was created in the first place ይላል። መጀመሪያ ሪሌሽን እዛ ላይ ክሬትድ ማድረግ እንትን ጠቀሜታ አለው ይላል። so the owner of relation is given all privilege on that relation በዛ ሪሌሽን the owner of የሁሉም ሪሌሽኖች የመስጠት ፕሪቪሌጅ የመስጠት እንትን ይኖረዋል ማለት ነው። ማን ኦነሩ database administrator can assign owner to whole schema by creating schema setting appropriate authorization identifier with that schema using the create schema command create schema command በመጠቀም ምን create እንዲያደርግ ያደርገዋል ማን database administrator ማለት ነው። the owner of account holds can pass privilege on any of the owned relation to others by guarantee privilege those account ማለት ነው። so any SQL the following types of privilege can be guaranteed on each individual relation ይላል። እዚህ ጋር ምን ማድረግ ይችላል? ፕሪቪሌጅ ማግኘት ይችላል በኤስኪዩኤል ላይ select privilege on r relation r ከተባለ ሪሌሽን ውስጥ ምን ሴሌክት የማድረግ ፈቃድ ይሰጠዋል። gives retrieval privilege to the account retrieve አድርጎ ሴሌክት አድርጎ የማየት እንትን ይሰጠዋል እዛ አካውንት ላይ በአካውንት አማካኝነት this gives the account holder the privilege to use select statement type of from r ከሪሌሽን r ከተባለ ቴብል ውስጥ ምን ሴሌክት የማድረግ እንትን ፈቃድ ይሰጠዋል። ሞዲፋይ ፕሪቪሌጅም የማድረግ እንትን ይሰጠዋል ማለት ነው። ማን ዲስክሽናሪ ምን አክሰስ ኮንትሮል ወይም ደግሞ ዳታቤዝ ሴኩሪቲ የምንጠብቅበት ሜካኒዝም ማለት ነው። ሶ በዚህ ውስጥ የምናየው ደግሞ ሪፈረንስ ፕሪቪሌጅ ኦን አር ከተባለ ሪሌሽን ውስጥ ሪፈረንስ ፕሪቪሌጅ የመስጠት ምን አለው ፈቃድ የማግኘት ፈቃድ የመስጠት ሪፈረንስ ፕሪቪሌጅ ማለት ምን መሰላችሁ? ባጭሩ ለማስረዳት እሺ ሪፈረንስ ማለት አንድ ቴብል አለ የሌላ ሰው ቴብል ኤክስ የሚባል ቴብል ሶ እኔ የዛን ኤክስ ቴብል ፕራይመሪ ኬ አለ እኔ የዛን ፕራይመሪ ኬ ኤክስ የኤክስን ፕራይመሪ ኬ እንደ ፎሪን ኬ ለመጠቀም ፈቃድ የማግኘት እንትን ፈቃድ የመስጠት እንትን ደግሞ ፈቃድ ካላገኘው ከኤክስ የመጠቀም ችሎታ የለኝም ማለት ነው። ምክንያቱም ያን መፍቀድ አለበት። ሪፈረንስ ማለት ከሌላ ቴብል ማምጣት ማለት ነው። የማግኘት እንትን ፈቃድ የማግኘት ወይ ማለት ነው። ሶ ለምሳሌ እዚህ ጋር ቪው መፍጠር ብንፈልግ ከዚህ ከአንድ ቴብል ላይ የሆነ ቪው መፍጠር ፈለግን። ሶ ከሌላ ቴብል ኤክስ ከተባለ ቴብል ላይ ያለውን ፕራይመሪ ኬ እኔ እንደ ፎሬን ኬ ወስጄ ፈቃድ ካላገኙ መጠቀም አንችልም። ሶ ሪፈረንስ ፕሪቪሌጅ ማለት የዛን ፈቃድ ማግኘት ማለት ነው። ያ ማለት ነው ሪፈረንስ ፕሪቪሌጅ ማለት ስፔሲፋይንግ ፕሪቪሌጅ ዩዚንግ ቪውስ ቪውን በመጠቀም ምን ማለት ስፔሲፋይ ማለት ፈቃድ the mechanisms of views is an important discretionary authorization mechanism for example አሁን ያልኳችሁ ማለት ነው if the owner of relation r relation r owner ማን ነው a ነው አለ wants another account b to able to retrieve ሌላ አካውንት b የሚባል አካውንት ምን ማድረግ ፈልግ retrieve only some fields of r ቴብል ውስጥ ምን some fieldsን select ወይም retrieve ማድረግ ቢፈልግ then a can create view of r that include only those attribute the guarantee select on b2 so ምን መስጠት view እንዲሰራ ምን ፈቃድ መስጠት አለበት a ለb
ምን መጀመሪያ ፈቃድ መስጠት አለበት ማለት ነው። ሴሌክት የማድረግ ፈቃድ ማግኘት አለበት ቢ ማለት ነው። ሶ ሳም አፕላይስ ቱ ሊሚቲንግ ቢ ቱ ሪትራይቭ ኦንሊ ሰርቴን ታይፕ ኦፍ አር ቢ ቀጥታ ዘ ሴም አፕላይዝ ማለት ቱ ሊሚቲንግ ቢ ሪትራይቭ ኦንሊ ሰርቴን ታይፕ አር ከቴብል ላይ ምን ሳይሆን ፕሪቫይስ ሳይገኝ ፈቃድ ሳያገኝ ምን ማድረግ አይችልም ዩ መፍጠር አይችልም። ካን ቢ ክሬትድ ባይ ዲፋይኒንግ ዘ ቪው by means of theory that selects only type of R that A wants to allow B to access. So A ምን ማድረግ አለበት አክሰስ እንዲያደርግ ለቢ መፍቀድ አለበት። ይሄ ነው የሪፈረንስ ፕሪቪሌጅ ማለት። ሶ ቢ ከሌላ ቴብል አር ከተባለ የኤ አካውንት ቴብል ነው። እዛ ፈቃድ የማግኘት እንትን ሪፈረንስ ፕሪቪሌጅ ይባላል ማለት ነው። in some cases revoking privilege ሪቮኪንግ ፕሪቪሌጅ የምንለው ነገር ምንድነው? የሰጠነውን ፈቃድ በሙሉ መንጠቅ ማለት ነው። ኢንሳም ኬዝ በተወሰነ ኬዞች ኢንዲዘሬብል ኢት ኢዝ ዲዘሬብል ቱ ጋራንት ፕሪቪሌጅ ቱ ዩዘር ቴምፖራሪ ለጊዜው ያን የሰጠናቸውን ጋራንት ወይም ፕሪቪሌጅ ለዩዘሩ ቴምፖራሪ የሰጠነውን እንትን መልሰን የምንቀበልበት ሁኔታ አለ ማለት ነው። ሶ ለምሳሌ for example the owners of a relation may be want to guarantee select privilege to user for a specific task. ለሆነ ስፔሲፊክ ታስክ ያን ዩዘር ምን ሴሌክትን ፕሪቪሌጅ ሰጥቶት ነበር። ሶ ዜን ሪቮክ ዛት ፕሪቪሌጅ ኦን ታስክ ስራውን ከጨረሰ በኋላ ያንን ምን ሴሌክት ፕሪቪሌጅ የሰጠውን መልሶ ሪቮክ ማድረግ ይችላል። እንደዚህ አይነት ሁኔታዎች ሪቮኪንግ ፕሪቪሌጅ ያስፈልግ ይችላል። ሶ hence the mechanism for revoking privilege is needed. ይህ ሜካኒዝም ሪቮኪንግ ፕሪቪሌጅ ያስፈልጋል ማለት ነው። ኢንሴኪዩር ሪቮኬብል ኢንክሉድ ፎር ዘ ፐርፐዝ ኦፍ ካንስሊንግ ፕሪቪሌጅ የሰጠነውን ፕሪቪሌጅ ካንስል እናደርጋለን ማለት ነው። እሺ ከዚህ ላይ ደግሞ ፕሮፓጌሽን ኦፍ ፕሪቪሌጅ ዩዚንግ ዘ ጋራንት ኦፕሽን ጋራንት ኦፕሽንን በመጠቀም ፕሪቪሌጅ መስጠት ማለት ነው። ሶ whenever the owner of a relation are የሪሌሽን አር ኦነር ኤ ቢሆን ጋራንት ፕሪቪሌጅ ኦን አር ቱ አናዘር አካውንት ቢ ለቢ አካውንት ምን ሰጠ ፕሪቪሌጅ ቢሰጥ ሶ ፕሪቪሌጅ ካን ቢ ጊቨን ቱ ቢ ቢ ፕሪቪሌጅ ፈቃድ አግኝቷል ዊዝ ኦር ዊዛውት ዘ ጋራንት ኦፕሽን ዊዝ እና ዊዛውት ዊዝ እና ዊዛውት ጋራንት ኦፕሽን የሚለውን ነገር በቀላሉ ላስረዳችሁ። ሶ ዊዛውት ዘ ጋራንት ኦፕሽን ወይም ደግሞ ዊዝ ጋራንት ኦፕሽን ከሆነ ምን መሰላችሁ አንድ ቢ የሚባለው አካውንት ከኤ ምን አገኘ ሴሌክት የማድረግ ፈቃድ አገኘ። ቢ ደግሞ እንደገና ደግሞ ለሲ ያንን ሴሌክት የማድረግ ፈቃድ የተሰጠው አሳልፎ እንደገና ደግሞ ለዛኛው የመስጠት እንትን ካለው ፈቃድ ካለው ምን ይባላል ዊዝ ጋራንት ኦፕሽን ይባላል። ዊዝ ጋራንት ኦፕሽን ላይ ከተቀበለ ለሌላ ሶስተኛ ወገን አሳልፎ የመስጠት መብት አለው ማለት ነው። ሶ ግን ዊዛውት ጋራንት ኦፕሽን ከሆነ ደግሞ ምን ማድረግ አይችልም ሲ ለሚባል ለሌላ ቢ ምን ሴሌክት የማድረግ እንትኑን ፕሪቪሌጅ መስጠት አይችልም ማለት ነው። ይሄ ነው ልዩነቱ ዊዝ እና ዊዛውት ጋራንት ኦፕሽን። ኢፍ ዘ ጋራንት ኦፕሽን ኢዝ ጊቨን ከሰጠዋ ዚስ ሚንስ ዛት ቢ ካን ኦልሶ ጋራንት ዘ ፕሪቪሌጅ ኦን አር ቱ አዘር አካውንት ለሌላ አካውንት የሚሰጥ ፈቃድ ካገኘ የመስጠት ፈቃድ ካገኘ ሶ ሰፖዝ ዛት ቢ ኢዝ ጊቨን ጋራንት ኦፕሽን ባይ ኤ ጋራንት ኦፕሽን ተቀብሏል በኤ ቢ ማለት ነው። ዛት ቢ ዜን ጋራንት ፕሪቪሌጅ ኦን አር ዘ ሰርድ አካውንት ሲ ኦልሶ ዊዝ ጋራንት ኦፕሽን ሲ ለሚባል አካውንት እንደገና ፕሪቪሌጅ ፈቃድ የመስጠት ፈቃድ ካለው ምን ዊዝ ጋራንት ኦፕሽን ይባላል ማለት ነው። ኢን ዚስ ዌይ ፕሪቪሌጅ ኦን አር ካን ፕሮፓጌት ቱ አዘር አካውንት ዊዛውት ዘ ኖሌጅ ኦፍ ዘ ኦነር ኦፍ አር ነው። ሳያውቅ ምን ሊያደርግ ይችላል ለሌላ አካውንት መስጠቱን አያውቅም ማለት ነው። ማን ኤ ለቢ ሰጠ ቢ ለሲ ሰጠ ሶ ቢ ለሲ መስጠቱን ኤ አያውቅም ማለት ነው። ምን ዊዛውት ኖሌጅ ኦፍ ዘ ኦነር ኦፍ አር ማለት ነው። ዘ ኦነር ኦፍ አር ደግሞ ኤ ነው። ኢፍ ዘ ኦነር ኦፍ ኤ ናው ሪቮክስ ዘ ፕሪቪሌጅ ጋራንት ቢ አካውንት ኤ የሚባለው ምን ለቢ የሰጠውን ፈቃድ ምን ቢለው ሪቮክ ቢያደርገው ኦር ዘ ፕሪቪሌጅ ቢ የተቀበለውን ሁሉን ምን እንትን አውቶማቲካሊ ያጣል። ሶ
አሁን ቢ ለሲ ሰጠ፣ ኤ ለቢ ሰጠ የሆነ ፕሪቪሌጅ ዊዝ ጋራንት ኦፕሽን። ሶ ቢ ደግሞ ለሲ ሰጠ ዊዝ ጋራንት በቃ ዊዝ ጋራንት ኦፕሽን ሰጠ እንበል። ሶ ኤ ሪቮክ ቢያደርገው የቢን አውቶማቲካሊ ኦል ቢ ለሲ ሰጠው ሁላ ምን ያደርጋል? ተርሚኔት ወይም ደግሞ ይቋረጣል ማለት ነው። የተሰጠው ፈቃድ ነው። ፎር ኤግዛምፕል ከዚህ ያለ ሰፖዝ ዛት ዘ አድቫንስ ዘ ዳታቤዝ አድሚኒስትሬተር ክሬት ፎር አካውንት ዳታቤዝ አድሚኒስትሬተሩ 4 አካውንት ከፈተ ክሬት አደረገ ኤ1 ኤ2 ኤ3 ኤ4 የሚባል ሶ ኤ wants only A to be to create base relation then the database must issue the following guarantee command instead ለምሳሌ ምን ኤ ክሬት ቴብል የማድረግ ምን አገኘ? ፈቃድ አገኘ ኤ1 ማለት ነው። ሃማን ከዳታቤዝ አድሚኒስትሬተር the same effect on accomplished by having the database administrator issue create schema so SQL ኮማንዱ ይሄ ነው። የመጀመሪያው ምን መሰላችሁ? ከዚህ ከላይ እንደምታዩት ይሄ SQL ኮማንዱ ምን ከዳታቤዝ አድሚኒስትሬተሩ ኤ1 ክሬት ቴብል የማድረግ ጋራንት የተሰጠበት እንደዚህ አይነት SQL ኮማንድ አለ። ሶ ቀጣይ ደግሞ ምን መሰላችሁ? ክሬት ስኬማ ማድረግ እንትኑ ደግሞ SQL ኮማንዱ ደግሞ ይሄ ነው። ኤግዛምፕል ዩዘር አካውንት ኤ1 ካን ክሬት ቴብል አንደር ዘ ስኬማ ወል ስኬማ ሶ ዩዘር አካውንት ኤ1 ክሬት ቴብል የማድረግ እንትን ተቀብሏል። ሶ ሰፖዝ ዛት ኤ1 ክሬትስ ዘ ቱ ቤዝ ሪሌሽን ምን ሁለት ቴብሎች ክሬት አደረገ ምን ኤምፕሎይ እና ዲፓርትመንት የሚባል ቴብሎች ክሬት አደረገ ዜን A1 is then owners of these two relation የሁለት ሪሌሽኖች A1 ኦነር ነው። ሶ hence all the relation provide on each them ምን ሪሌሽን በዚህ ፕሪቫይዝ የመስጠት እንትን መብት አለው ምክንያቱም ምን ኦነር ስለሆነ ማለት ነው። ሶ suppose that A1 wants to guarantee A2 ለA2 ምን ሰጠው? ፕሪቫይዝ ኢንሰርት የማድረግና ዲሊት የማድረግ ምን መብት እንትን ፈቃድ ሰጠው A1 ለA2 ማለት ነው። ሶ both of this relation but A1 does not want A2 be able to propagate then provide to additional account so A1 ለቱ የሰጠ ግን A2 ለሌላ አሳልፎ without guarantee option የተቀበለ ማለት ማን A2 ኢንሰርትና ዲሊት የማድረግ without guarantee option ተቀብሏል ማለት ሶ SQL ኮማንዱ ደግሞ ስለዚህ A2 ለሌላ አካውንት ምን ማድረግ አይችልም ፕሪቪሌጅ መስጠት መብት የለውም ማለት ነው። without guarantee option ተቀብሏል። ሶ SQL ኮማንዱ እዚህ guarantee insert delete all employee department to A2 የሚለው ምንድነው? SQL ኮማንዱ ነው ማለት ነው። ይሄን ማየት ትችላላችሁ። ፈተና ላይ ብዙ ላይ ይሄ ይመጣል ማለት ነው። SQL ኮማንድ ጻፍ ማለት እንደዚህ ነገር suppose that A1 wants to allow A3 ለA3 ምን retrieve from either ሁለቱ ቴብል ሪትራይ ወይም ሴሌክት የማድረግ ምን ፈቃድ ሰጠው ለA3 A1 ማለት ነው። ሶ እና ደግሞ ያን ደግሞ A3 ለሌላ ሰው ምን ሴሌክት የማድረግ እንትን ፕሪቪሌጅ የመስጠት እንትን መብት ደግሞ አለው። ይሄ ምንድነው? ፕሮፓጌት ነው። አብልቱ ፕሮፓጌት ሴሌክት ሶ ዊዝ ጋራንት ኦፕሽን እንደላው ማለት ነው። ሶ A1 ካን ኢሹ ዘ ኮማንድ ሶ ይሄ መታዩት SQL ኮማንድ ነው። ይሄ ጋራንት ሴሌክት ኤምፕሎይ ዲፓርትመንት ቱ A3 ዊዝ ጋራንት ኦፕሽን ያልኳት A3 ለሌላ A4 ለሚባል ሴሌክት የማድረግ ፈቃድ ሁለቱ ቴብል ሴሌክት የማድረግ መብት ይሰጠዋል ማለት ነው። ሶ ይሄ ዊዝ ጋራንት ኦፕሽን ሲሆን A3 ካን ጋራንት ሴሌክት ባይ ኦን ኤምፕሎይ ሪሌሽን ቱ A4 ባይ ኢፍ ምን A3 ለA4 ምን ከኤምፕሎይ ቴብል ሴሌክት የማድረግ ፕሪቪሌጅ ሰጠው። ይሄ ሲሰጠው ደግሞ ምን ያደርጋል? A4 ለሌላ ሰው አሳልፎ የመስጠት እንትን የለውም ማለት ነው። ዊዛውት ጋራንት ኦፕሽን የሰጠው ጋራንት ምን እዚህ ላይ ሴሌክት ኤምፕሎይ ቱ A4 ይሄ SQL ኮማንዱ ነው ማለት ነው። ኖቲስ ዛት A4 ካን ፕሮፓጌት ዘ ሴሌክት ቢኮዝ ጋራንት ኦፕሽን ዋዝ ኖት ጊቨን ቱ A4 ለA4 ምን ዊዛውት ጋራንት ኦፕሽን የሰጠው ማለት ነው። ምን ሴሌክት የማድረግ ኤምፕሎይ ቴብል ውስጥ ሴሌክት የማድረግ መብት አልሰጠውም። በሌላ ሰው A5 የሚባል ቢኖር አካውንት ለዚህ የመስጠት መብት
የለውም ማለት ነው። ዊዛውት ጋራንቲ ኦፕሽን የሰጠው ሴሌክት የማድረግ ማለት ነው። ሰፖዝ ዛት ኤዋን ዲሳይድ ቱ ሪቮክ ዘ ሴሌክት ፕሪቪሌጅ ኤዋን ሴሌክት ፕሪቪሌጅ የሰጠውን ይሄ ኤምፕሎይ ውስጥ ፍሮም ኤስሪ ለኤስሪ የሰጠውን ምን ሪቮክ ቢያደርገው ሪቮክ ኤስኪዩኤል ኮማንድ ደግሞ ሪቮክ ሴሌክት ኦን ኤምፕሎይ ፍሮም ኤስሪ ለኤስሪ የሰጠውን ሴሌክት የማድረግ መብት ሪቮክ ንጠቅልኝ ወይም አንሳይልኝ መብት የለውም እዚህ በኋላ። ሶ ዘ ዳታቤዝ ማኔጅመንት ሲስተም መስት ናው አውቶማቲካሊ ሪቮክ ዘ ሴሌክት ፕሪቪሌጅ ኦን ኤምፕሎይ ፍሮም ኤፎር። ሶ የኤስሪ ምን ሴሌክት የማድረግ ፕሪቪሌጅ ቢያነሳበት ኤዋን ሶ አውቶማቲካሊ ለኤፎር የተቀበለውን ሴሌክት የማድረግ ፕሪቪሌጅ አውቶማቲካሊ ምን ይላል ሪቮክ ይደረጋል ማለት ቢኮዝ ኤስሪ ጋራንቲ ዛት ፕሪቪሌጅ ኤፎር ኤስሪ ዳዝ ኖት ሃቭ ፕሪቪሌጅ ኤኒሞር። ሶ ምክንያቱም ምን ጠቅላላ ቻይን እየሰራ ስለሄደ ምን ኤዋን ከኤስሪ ሲያነሳ ምን ጠቅላላ ከኤፎር ያለው ሁሉ ይነሳል ማለት ነው። ይህን አይዲያውን ይገባችሁ ይመስለኛል። ሰፖዝ ዛት ኤዋን wants to give back to ኤስሪ limited capabilities to select from the employee so and wants to allow ኤስሪ be able to propose the privilege። እዚህ ላይ ደግሞ ቅድም ያልኳችሁ ምን ኤዋን ለኤስሪ ምን ከመለሰ በኋላ select from employee and wants to allow propose the privilege then ማሳልፍ መስጠት እንትን ቢሰጠውም ተመሳሳይ ነው። The limitation to retrieve only the name, birth date, address, attribute, and only for the tuple department number 5. አሁን ለምሳሌ አሲዩም አድርጎና አንድ ኢምፕሎይ የሚባል ቴብል ቢኖር ኔም አለ፣ በርዝ ዴት አለ፣ አድሬስ አለ፣ ዲፓርትመንት ነምበራቸው 5 የሆኑት ብቻ ሪትራይቭ አድርጎ ወይም ሴሌክት አድርጎ እንደ ቢፈቀድ ምን እንጠቀማለን? ኤዋን ምን ይጠቀማል? ክሬት ቪው ቪውን በመፍጠር ምን ሶስቶችን ተፕሎች ወይም ራዎች እንደ እንትን ይወስድና ኔምን በርዝዴት አድሬስን ዲፓርትመንት 5 የሆኑትን አድርጎ ቪው አውቶ ያሳያል። ሶ ኤስኪዩኤል ኮማንዱ ክሬት ቪው ኤስሪ ኤምፕሎይ አስ ሴሌክት ኔም በርዝዴት አድሬስ ፍሮም ኤምፕሎይ ከሚባል ቴብል ውስጥ ዌር ዲፓርትመንት ነምበር 5 ብሎ ክሬት ቪው ሰርቶ ማሳየት ይችላል ማለት ነው። አፍተር ዘ ቪው ኢዝ ክሬትድ ኤዋን ጋራን ሴሌክት ቪው ኤስሪ ምን ኤዋን ምን ቪው ከፈጠረ በኋላ ኤስሪ ሶ ኤዋን ለኤስሪ ምን ሴሌክት የማድረግ እንትን ያሳየዋል ፍሮም ምን ኤምፕሎይ ከሚባል ያገኛል ማለት ነው። ሶ ጋራንት ሴሌክት ኦን ኤስሪ ኤምፕሎይ ቱ ኤስሪ ዲስ ጋራንት ኦፕሽን ማለት ነው። እንደዚህ አይነት ወይ አለ። ፋይናሊ ሰፖዝ ዛት ኤዋን ዋንትስ ቱ አላው ኤፎር ቱ አፕዴት ኦንሊ ሳላሪ አትሪቢዩትስ ኦፍ ኤምፕሎይ አሁንም ተመሳሳይ ነው። ይሄ ሳላሪ ብቻ ማሳየት ቢፈልግ ምን ያደርጋል? ሳላሪ ብሎ ጠቅላላ እንትኑን ብቻ ታፕሉን ብቻ ሴሌክት አድርጎ ማሳየት። ከዚህ ኤስኪዩኤል ኮማንድ ውስጥ ጋራንት አፕዴት ኦን ኤምፕሎይ ሳላሪ ብሎ ቱ ኤፎር ለኤፎር ሳላሪ ብቻ አፕዴት የማድረግ እንትን ጋራንት መስጠት ይችላል ማለት ነው። ኤዋን the update or insert privilege can specify particular attributes that may be updated or insert relation. So አሁን ያልኩት ተመሳሳይ ነው። አፕዴትም ኢንሰርት የማድረግ እንትን ቢቀበል ተመሳሳይ በሆኑ መንገድ ሴሌክት አድርጎ ስፔሲፋይ መስጠት ይቻላል ማለት ነው። ይሄ ዲስክሪሽናሪ አክሰስ ኮንትሮልን ጨረስን። ሶስተኛው ደግሞ ማንዳቶሪ አክሰስ ኮንትሮል። ይሄ ብዙውን ጊዜ ይሄ ዳታቤዝ ሴኩሪቲነት ብዙውን ጊዜ በገቨርንመንታል በሚሊታሪ አካባቢ የሚተገበር ሲሆን አንዱ ደግሞ ሮል ቤዝድ አክሰስ ኮንትሮል የሚባል ደግሞ አለ። ግን በግለሰቦች ለግለሰቦች ለስማቸው ሳይሆን በስራቸው ወይም በድርሻ ስራቸው አማካኝነት የሚሰጥ ምን ፕሪቪሌጅ ወይም ደግሞ አክሰስ እንዲያደርጉ የሚፈቀድበት መንገድ ማለት ነው። ይሄ ዲስክሪሽናሪ አክሰስ ቴክኒክ ጋራንቲንግ ኤንድ ሪቮኪንግ ፕሪቪሌጅ ኦን ሪሌሽን ነው። ሪሌሽን ውስጥ ለሴኩሪቲ ሲባል ምን ፈቃድና መስጠትና መንሳት ዲስክሪሽናሪ አክሰስ ኮንትሮል ይባላል። አንድ የዳታቤዝ ሴኩሪቲ ሜካኒዝም። ሌላው ዩዘር አይዘር ሃዝ ኦር ዳዝ ኖት ሃቭ ሰርቴን ፕሪቪሌጅ
ሊያገኙ ይችላል። ሶ መኒ አፕሊኬሽን አዲሽናል ሴኩሪቲ ፖሊሲስ ኒድድ ያስፈልጉ ይችላሉ። ተጨማሪ ሴኩሪቲ ፖሊሲዎች መመሪያዎች ግን በዚህ ወይ ይሰራል። ማን እሱ ዲስክሪሽናሪ አክሰስ ኮንትሮል ነው። ዚስ አፕሮች ማንዳቶሪ አክሰስ ኮንትሮል ዊዝ ታይፒካሊ ቢ ኮምባይን ዲስክሪሽናሪ አክሰስ ኮንትሮል ኮምባይኑ አብዛኛውን ጊዜ ይሰራሉ ማለት ነው ሁለቶች። ይህ ማንዳቶሪ አክሰስ ኮንትሮል ያልኳችሁ ቅድም ያልኳችሁ ተመሳሳይ ነው። በትላልቅ ገቨርንመንታል እንትኖች የሚሰጥ የሚተገበር ሲሆን ምን መሰላችሁ ራሱ ዩዘሩ ራሱ ለእንትኑ መስጠት አይችልም ማለት ነው። ዳታቤዙን ለሌላ ሰው እንዲያዩ አይፈቅድም ማለት ነው። ምክንያቱም ምን መሰላችሁ ሴኩሪቲ ለክላስ ይከፍላቸውና ሴኩሪቲዎችን ምን ቶፕ ሴክሬት ምኖችን ዳታዎችን እንደዚህ ብሎ ይከፍላቸው ወይም ባለድርሻ አካላቶችን በዚህ ይከፍላቸውና ቶፕ ሴክሬት ኮንፊደንሻል አንክላሲፋይድ ብሎ ይከፍላቸውና ምን ሴክሬት የሆነ ሰው ያለው ሰው የቶፕ ሴክሬትን ማንበብ አይችልም። ኮንፊደንሻል የሆነም የሴክሬት ማንበብ እንደዚህ ነገር የሚሰራ ምን ይባላል? ማንዳቶሪ አክሰስ ኮንትሮል ይባላል ማለት ነው። ሶ ዘ ኮመንሊ ዩዝድ ሞዴል ፎር መልቲ ሌቭል ሴኩሪቲ ክላሲፋይድ ኢች ሳብጀክት ሶ በዚህ ወይ በአሁን ባልኳችሁ መሰረት ማለት ነው። ሶ አሁን ምን መሰላችሁ የሆነ ቴብል አለና እሱን አሳያችኋለሁ ከዚህ ከታች። አሁን ይሄን አንዳንዱ ነገር ልበላችሁና ልመለስ። ሶ to restriction enforced on data access based on the subject or object's classification. ሶ አሁን ዳታውን ወይም ደግሞ ኦብጀክቱን ክላሲፋይ በማድረግ ሴክሬት ቶፕ ሴክሬት አንክላሲፋይ በማድረግ አሁን እንዳልኳችሁ ምን ማለት ዳታቤዛችን መጠበቅ እንችላለን ማለት ነው። ምክንያቱም ሴክሬት የሆነ ሰው የቶፕ ሴክሬትን መረጃ ማየት አይችልም። ይሄም ተመሳሳይ ነው። አንክላሲፋይድ የሆነው ደግሞ የሴክሬትን ማየት አይችልም። እንደዚህ ነገር በመጠቀም ዳታቤዝ ሴኩሪቲያችን መጠበቅ እንችላለን ማለት ነው። ሶ to incorporate multi-level security notation into the relation database model, it is common to consider attribute value and tuples as data objects here. Each attribute A is associated classification attribute C schema. Each attribute value is tuple is associated with corresponding security classification. So ተመሳሳይ ነው። አትሪቢዩት ሲ የሚባል ስኬማ ቢኖር ክላሲፋይ ሆኖ ቢኖር እና አትሪቢዩት ኤ ቢኖር ሶ የአትሪቢዩት ኤ አሁን ለምሳሌ ሴኩሪቲ እንትናቸው ሌብላቸው ቢለያይ የአትሪቢዩት ኤ ቶፕ ሴክሬት ቢሆን የአትሪቢዩት ሲ ሴክሬት ቢሆን አትሪቢዩት ሲ አትሪቢዩት ኤን መረጃ ማየት አይችልም ማለት ነው። ሶ በዚህ ወይ in addition some models tuple classification attribute C is added to the relation attributes to provide classification for each tuple. እዚህ ላይ ላሳያችሁ እንደምታያችኋል ብዬ ተስፋ አድርጋለሁ። ኤምፕሎይ የሚባል ቴብል አለ። ከዚህ ኤምፕሎይ ቴብል ውስጥ ኔም፣ ሳላሪ፣ ፐርፎርማንስ የሚባል ነገር እንትን አለ ታፕሎች አሉ። ሶ ሲሚዝ ምን አለው አንክላሲፋይድ ይሆናል። ብራውን ደግሞ ምን አለ ምንድነው ሲ ደግሞ አለ ኮንፊደንሻል የሆነ ሶ ኮንፊደንሻል አለው ማን ብሮውን። ሳላሪ ደግሞ በተመሳሳይ የሲሚዚው 40 ሺህ አለ። ሲ ምን ኮንፊደንሻል የተኛው ደግሞ ምን ሴክሬት ይሆናል። ጆብ ፐርፎርማንሱ ሴክሬት እና ምን አለ ኮንፊደንሻል አለ። ሶ ከዚህ የመጀመሪያው ላይ ማን ነው ትልቅ አጠቃላይ ምን ፌር ይበልጣል። የፌር ምን ነው ሴክሬት ነው። ሶ የኮንፊደንሻሉ የሴክሬት ማንበብ አይችልም። ያን ክላሲፋይዱ ደግሞ የኮንፊደንሻሉ ማንበብ ስለማይችል ጠቅላላ የዚህ ቶፕ ሴክሬት እንደ ቶፕ ሴክሬት አድርገን መስሎ ማን ነው ሴክሬት የሚለው የዚህ ማለት ነው። እዚህ ጋር ታያዲ የዚህ እንወስዳታለን ኤስ የተኛውን በተመሳሳይ ማን ነው የሚሆን ኮንፊደንሻል ማለት እሱ ኮንፊደንሻል ሴክሬት እና ኮንፊደንሻል ይላል። እዚህ ላይ ደግሞ ሴክሬት ነው የሚበልጥ። ሶ ቶፕ ሴክሬቱን እንወስዳለን ማለት ነው። ሶ እዚህ ጋር መልቲ ሌቭል ሪሌሽን ቱ ኢሉስትሬት መልቲ ሴኩሪቲ ይላል። ሶ ኤ ላይ ዘ ኦሪጂናል ኤምፕሎይ ታፕል አለ ኦሪጂናል አለ። እዚህ ሁለተኛው ጋር ስንመጣ ደግሞ
ምን አለ ሲሚዝ unclassified conditional ኮንዲሽናል ይሆናል ማለት ኮንዲሽናል ሳይሆን ኮንፊደንሻል መጀመሪያው ላይ ኮንፊደንሻል ይሆናል ከሁለተኛው ላይ እዚህ ላይ ቢ ላይ ደግሞ እዚህ ጋር ደግሞ ምን አለ ኮንፊደንሻል ኮንፊደንሻል እንወስዳለን ቶፕ ሴክሬቱን በዚህ ወይ ቶፕ ሴክሬቱ የታችኛው ማን ስለሚችል ምን ሴኩሪቲ ሲባል እንደዚህ እያደረግን እናስቀምጣለን ማለት ነው። የታችኛው ደግሞ ሲ ላይም በተመሳሳይ ምን አለ unclassified ቶፕ ሴክሬቱ ሊሆን የሚችለው ማን ነው? ትልቁ ሴኩሪቲ ሌብሉ ማን ሊሆን ይችላል? እዚህ ቴብል ውስጥ ደግሞ ምን unclassified የሚለው ይሆናል። ዲ ኤምፕሎይም ተመሳሳይ ነው አሁን ያልኩት ነው። በዚህ ወይ ተረድቷል። ማንዳቶሪ አክሰስ ኮንትሮል በዚህ ወይ ነው የሚሰራ ማለት ነው። ዲስክሪሽናሪ አክሰስ ኮንትሮል ፖሊሲ አር ካራክተራይዝድ ባይ ሃይ ዲግሪ ኦፍ ፍሌክሲቢሊቲ። ዲስክሪሽናሪ አክሰስ ኮንትሮል የምንለው ፖሊሲዎቹ አብዛኛውን ጊዜ ሃይ ዲግሪ ኦፍ ፍሌክሲብል የመሆናቸው እንትን ዲግሪያቸው ከፍተኛ ነው። which makes suitable for large variety of application domain large variety of application ለሆኑት suitable ናቸው ማለት ነው። the main drawback ወይም disadvantage of the discretionary access control ምንድነው? is their vulnerability to malicious attack malicious attackዎች ምን ሳይበር አታኮች ምን ሊያጠቁት ሊጠቃ ይችላል ማለት ነው። ቶርጃ ሆርስ ኢምቤድድ አፕሊኬሽን እንደዚህ አይነት ነገሮች ሊጠቃ ይችላል። ማልሺየስ አታኮች ሊያጠቁት ይችላል። ይሄ ዲስአድቫንቴጅ ነው ማለት ነው። ኮምፓይልድ ዲስክሪሽናሪ አክሰስ ኮንትሮል እዚህ በኮንትራት ማንዳቶሪ አክሰስ ኮንትሮል ፖሊሲዎች ደግሞ ሃይ ዲግሪ ኦፍ ፕሮቴክሽን ወይ የመጠበቅ እንትናቸው ከፍተኛ ነው ማለት ነው። ምን ካልተፈለገ ፍሎ ኦፍ ኢንፎርሜሽን ይጠበቃሉ። ፕሪቨንት የሚደረግ እንትናቸው መመሪያቸው ትልቅ ነው ማለት ነው። ይሄ ደግሞ ዲስአድቫንቴጁ ድሮባኩ ምንድነው? ሪጂድ ኤንድ ዘ ኦር አፕሊኬብል ሊሚትድ ኢንቫይሮንመንት በሊሚትድ በሆነ ኢንቫይሮንመንት ነው አፕሊኬብል የሚሆነው ማለት ነው። ይሄ ደግሞ ምን ነው ጠባብ ቦታ አብዛኛውን ጊዜ እንዳልኳቸው በገቨርንመንት እና በሚሊታሪ አካባቢዎች ብቻ ስለሚሰራ ሊሚትድ ኢንቫይሮንመንት ላይ ስለሚሰራ ዲስአድቫንቴጅ አለው ማለት ነው። In many practical situations, disciplinary policies are preferred because they are better trade-off between security and applicability. በሴኩሪቲ እና በአፕሊኬቢሊቲ ደረጃ ምን ዲስክሪሽናሪ ፖሊሲ የሚመረጥበት ምክንያት አለ ማለት ነው። ሮል ቤዝድ ስንል ደግሞ ምን መሰላችሁ? ይሄ ከነዛ የሚለይበት ይሄ ሮል ቤዝድ የምንለው ለግለሰቡ ሳይሆን የሆነ ፈቃድ የሚያሰጠው ምን ለስራ ድርሻ አብዛኛውን ጊዜ ድርጅቶች የሚጠቀሙበት ይሄን አሁን ለምሳሌ ያንድን ድርጅት አክሰስ እንዲያደርግ እንደ ባለስራው ይቀበላል። አሁን ስራው ከፍተኛ ከሆነ የሆነ ዳታቤዙን አክሰስ እንዲያደርግ ለምሳሌ ሊቀበል ይችላል። እንደዚህ አይነት ለስራ ድርሻቸው አይነት በማየት የሚሰጥ ሲኩሪቲ የፕሪቪሌጅ ወይም የሲኩሪቲ አይነት ነው። In this notation that permission are associated with roles users assign to appropriate role ምን ሮላቸው ሚናቸውን በማየት ብቻ አሳይን ማድረግ ለዩዘሮች ማለት ነው። roles can be created using create role ምን destroy role በዚህ መንገድ የሚሰራ ሮል ምን ቤዝ አክሰስ ኮንትሮል ይባላል ማለት ነው። ሚናቸው የሰራተኞች ምን አይነት ኃላፊነት አላቸው እንደ ኃላፊነታቸው እየተወሰነ የሚሰጥ የሴኩሪቲ አይነት ነው ማለት ነው። ሮል ቤዝድ የሚለው ሮል ቤዝድ አክሰስ ኮንትሮል appears to be viable alternative to discretionary ማንዳቶሪ ብዙ ጊዜ ተመራጭ ነው ማለት ነው። ይሄ ሮል ቤዝድ አክሰስ ኮንትሮል ከሁለቱ ከዲስክሪሽናሪ እና ከማንዳቶሪ አክሰስ ኮንትሮል አንፃር ይሄ ተመራጭ ነው ማለት ነው። ውጤታማ ነው ማለት ነው። many database management system have followed the concept of roles where provide assign to role ሚናቸውን በማየት አሳይን ማድረግ ይቻላል። role hierarchy role based access control is natural way of organizing roles to reflect the organization line of authority and responsibility ኃላፊነታቸውን በማየት የሚሰጥ የሴኩሪቲ አይነት ማለት ነው። ይሄ ሮል ቤዝድ አክሰስ ኮንትሮል ግልጽ የሆነላቸው ይመስለኛል። using role based access model is highly desirable for addressing the key security requirement of web based applications web based የሆኑ አፕሊኬሽኖች ምን የሚሰጥ
እንትን ነው ማለት ነው። ሴኩሪቲ ሞዴል አይነት ነው ማለት ነው። ሶ ኢን ኮንትራስት ዲስክሪሚናቶሪ አክሰስ ኮንትሮል ኤንድ ማንዳቶሪ አክሰስ ኮንትሮል ሞዴል ላክ ካፓቢሊቲ እጥረት አላቸው። ኒድ ቱ ሳፖርት ሴኩሪቲ ሪኳየርመንት ኢመርጂንግ ኢንተርፕራይዝ ዌብ ቤዝድ አፕሊኬሽኖች ለዌብ ቤዝድ አፕሊኬሽኖች ሴኩሪቲ ሪኳየርመንት ምን አለ ላክ ኦፍ ካፓቢሊቲ ያላቸው ምን አንጠቀምባቸው በዚህ ጊዜ ማለት ነው። ማንን ነው የምንጠቀመው? ምን ሮል ቤዝድ አክሰስ ኮንትሮል ነው ማለት ነው። ቀጣይ የምናየው ደግሞ ኢንትሮዳክሽን ቱ ስታቲካል ዳታቤዝ ሴኩሪቲ። ስታቲካል ዳታቤዝ ሴኩሪቲ ማለት አንድን ዳታ ብዙ መረጃዎች ቢኖሩ ከዛ መረጃዎች ውስጥ እንደ አቨሬጅ ወስደን ኮንክሉድ አድርገን የምናሳይበት መንገድ ምን ይባላል? ዳታቤዝ ስታቲካል ዳታቤዝ ሴኩሪቲ። ይህ ለምን ነው እንደዚህ የምናደርገው? አቨሬጅን ወስደን ስለ አንድ ነገር መናገር ማለት ሴኩሪቲ ሲባል ማለት ነው። ይሄ ደግሞ ምን አለበት? ጉዳት አለበት። ምክንያቱም ያንን ኮንክሉድ አድርገን ያገኘነውን መረጃ በማየት ብቻ ምን የተለያዩ ኤስኪዩኤል ቲዎሪዎችን በመጻፍ ምን የኢንዲቪዥዋል መረጃዎችን ማየት ሊችሉ ይችላሉ ማለት ነው። ሶ ይሄ አንድ ምን ድራውባክ ነው። ስታቲካል ዳታቤዝ አር ዩዝድ ሜንሊ ቱ ፕሮዲውስ ስታቲክስ ኦን ቫሪየስ ፖፑሌሽን ብዙ ፖፑሌሽኖች ምን ስታቲክሱን መውሰድ ማለት ነው። The database may contain confidential data on individual which should be protected from user access. ሶ ከእንደዚህ አይነት ነገር የኢንዲቪዥዋሎችን እንዲያውቁ ለማድረግ የሚጠቅም አንድ ዳታቤዝ ሴኩሪቲ ስታቲካል ዳታቤዝ ሴኩሪቲ ይባላል። ዩዘርስ አር ፐርሚትድ ቱ ሪትራይቭ ስታቲካል ኢንፎርሜሽን ኦን ዘ ፖፑሌሽን አቨሬጅ ሰም ማክሲመም ሚኒመም በመውሰድ የሚሰጥ ማለት ነው። ሶ ይሄ ደግሞ ምን መሰላችሁ? ለምሳሌ ይላል ዊ ሜይ ወንት ቱ ሪትራይቭ ዘ ነምበር ኦፍ ኢንዲቪዥዋል ኢን ፖፑሌሽን አቨሬጅ ኢንካም ፖፑሌሽኖችን ብንወስድ ይሁን እንጂ ስታቲካል ዩዘርስ አር ኖት አሎውድ ቱ ሪትራይቭ ኢንዲቪዥዋል ዳታ። ስታቲካል ዳታ የኢንዲቪዥዋል ምን ዳታዎችን አያሳይም ማለት ነው። ሴሌክት እንዳታደርግ ያደርጋል። ሶ ይሄ ደግሞ ለዳታቤዝ ሴኩሪቲ ጥሩ ነው ማለት ነው። ስታቲካል ዳታ ሴኩሪቲ ቴክኒክ መስት ፕሮባቢት ሪትራይቫል ኦፍ ኢንዲቪዥዋል ዳታ የአንድ ሲንግል ኢንዲቪዥዋል የአንድን ግለሰብ መረጃ ሪትራይቫል እንዳታደርግ ፕሮባቢቲ ይከላከላል። ማን? ስታቲካል ዳታቤዝ ሴኩሪቲ ማለት ነው። ሶ ሰች ክዌሪ አር ሳምታይምስ ኮልድ ስታቲካል ኪወርድ ይባላል። እዚህ ጋር ኢን ዳታቤዝ ማኔጅመንት ሲስተም ሪስፖንሲብል ቱ ኢንሹር ኮንፊደንሻሊቲ ኦፍ ኢንፎርሜሽን አባውት ኢንዲቪዥዋል የግለሰብን የኢንዲቪዥዋሎችን መረጃ ኮንፊደንስ ምስጢራዊነትን ይጠብቃል። የመጠበቅ ኃላፊነት አለበት። ደግሞ ፕሮቪዥን ኦፍ ፕራይቬሲ ፕሮቴክሽን ዩዘር ስታቲካል ዳታቤዝ ፓራማውንት ይላል። ሶ እዚህ ጋር ወደ ቀጣዩ ስንሄድ የስታቲካል ዳታቤዝ ገልጾ ማለትላችኋል ይመስለኛል። ወደ ቀጣዩ ስንሄድ ምን መሰላችሁ? ኢንክሪፕሽን ኤንድ ፐብሊክ ኢንፍራስትራክቸር። ኢንክሪፕሽን እንዳልኳችሁ ምን ማድረግ ነው? ዳታችን ሴኩር ማድረግ ወይም ሴኩር ኢንቫይሮንመንት መፍጠር ማለት ነው። ሶ ወደ አንሬዴብል ፎርማት መቀየር ማለት ነው። ሶ ኢንክሪፕሽን ኢዝ ኤ ሚንስ ኦፍ ሜንቴኒንግ ሴኩር ዳታ ኢን አን ኢንሴኩር ኢንቫይሮንመንት። አን ኢንሴኩር ወደ የሆነ ኢንቫይሮንመንት እንትን እንዳይል ሜንቴን ወይም ደግሞ ፍሎ እንዳያደርግ ዳታችን መጠበቅ ሜንቴን ማድረግ ዳታችን ሴኩር ማድረግ ነው ማለት ነው። ኢንክሪፕሽን ኮንሲስት ኦፍ አፕላይንግ አን ኢንክሪፕሽን አልጎሪዝም ኢንክሪፕሽን አፕላይ የምናደርግበት ኢንክሪፕሽን አልጎሪዝም በመጠቀም ሲሆን ኢንክሪፕሽን ኬይ ያስፈልገዋል ማለት ነው። ዘ ሪዛልት ዘ ዳታ has to be decrypted using decryption key ዘ ሪዛልት ሲፐር የሆነውን ቴክስት መጀመሪያ ፕሌን ቴክስት ነበር ወደ ሲፐር ቴክስት ተቀይሮ ከሄደ በኋላ ዲክሪፕት ማድረግ ያስፈልገዋል። ያን ደግሞ ዲክሪፕሽን ኬይ ያስፈልገዋል ወደ ኦሪጂናል ዳታ ሪከቨር ለማድረግ ማለት ነው። ፐብሊክ ኢንክሪፕሽን ስንል ቱ ኬይ ያሉ ዩዘር ፎር ፐብሊክ ኢንክሪፕሽን ፕሪፈር ቱ አዝ ዘ ፐብሊክ ኬይ ኤንድ ፕራይቬት ኬይ። ፐብሊክ ኬይ እና ፕራይቬት ኬይ የሚባሉ እንትኖች አሉ። ፕራይቬት ኬይ ኬፕት ሴክሬት ለማድረግ ነው። ሶ ፐብሊክ ኬይ ኢንክሪፕሽን ስኪም ኢንፍራስትራክቸር 6 ኢንግሪዲየንት አሉ። ሶ ፕሌን ቴክስት አለ መጀመሪያ ፕሌን ቴክስት አለ። ያንን ፕሌን ቴክስት
ኦሪጂናል ዳታ አለ ወደ ምን ይቀየራል? ወደ አንሪዴብል ፎርማት ቀይረን የምንሰራበት ምንድን ነው ወይ ዳታቤዝ ሴኩሪቲ ኢንክሪፕሽን ይባላል ማለት ነው። ባለፈው ከሌላ ክላሳችን አይተነዋል ይመስለኛል። ብዙ ጊዜ እንጠቀምበታለን ይሄንና በደንብ ግልጽ የሆነ ቀላል ነው። በየኮርሱ አለ ማለት ነው።